السلام عليكم ورحمة الله وبركاته ودي أفريكا تي في ተመልካቾቻችን ከታሪክ ማህደር ፕሮግራማችን ጀምሯል። የዛሬው እንግዳችን የገደባኖ ጉታዘር ወለኔ ወረዳ የቀድሞ የወረዳው አስተዳደር የነበረ እንዲሁም ደግሞ በትምህርት ሴክተር ላይ ረጅም ዓመታት በመምህርነት በርዕሰ መምህርነት እንዲሁም ደግሞ የትምህርት ጽሕፈት ቤት በኃላፊነት ደረጃም ሲሰራ የነበረ እንግዳ ነው ዛሬ ይዘን የመጣ ነው። አቶ አብራር መውደድ ገለቶ ይሰኛል። እናመሰግናለን ስለመጣ። እኔም አመሰግናለሁ ስለጋበዛችሁ። መርሃባ። በዛሬው ፕሮግራማችን እንግዲህ የገደባኖ ማህበረሰብ ታሪክን በተመለከተ እንግዲህ ለተከታታይ ሳምንታት እንወያያለን ኢንሻአላህ። እንግዲህ በደንብ አስተዋውቄ ላይሆን ይችላል። ምናልባት አብራር መውደድ ምን ስራዎችን ሰርቷል እዛ ወረዳ ላይ ምን ያክልስ ቅርብ ነው ለታሪኩ እንደው ለአካባቢ ማህበረሰብ ታሪክ? አመሰግናለሁ ደግሜ። እዛ ወረዳ ላይ ለረጅም ዓመት በመንግስት ስራ ላይ አገልግያለሁ። በአጋጣሚ ደግሞ የዛ ማህበረሰብ ተወላጅ ነኝ። ምንም እንኳን አስተዳደግ ሌላ ቦታ ቢሆንም እዛ ተወልጄ ሌላ ቦታ ያደግኩ ቢሆንም ለዛ ማህበረሰብ ታሪክ ቅርብ ነኝ። ምክንያቱም የዛ ማህበረሰብ ታሪክ የአያቴ ቅድመ አያቶቼ ታሪክ ስለሆነ ታሪኩ ደግሞ እየሰማው ያደግኩት ታሪክ ስለሆነ ስለዚህ ከሞላ ጎደል በአፈ ታሪክ የሰማሁት ነገር ያው ሲወርድ የመጣው ያው ታሪክ ስለሆነም ያው እሱን ለማስረዳት እሞክራለሁ ብዬ እገምታለሁ። የወረዳ አስተዳደርም እንደመሆነ ደግሞ በሆነ ጊዜ ለሱም ቅርበት ሆናለ ብዬ አስባለሁኝ። የገደባኖ ማህበረሰብ ላይ እንግዲህ ብዙ ማውራት የምንችላቸው ነገሮች አሉ። በተለይ እንግዲህ በዘመን ሂደት ውስጥ ያሳለፋቸው የፖለቲካ ውጣ ውረዶች ይኖራሉ። የማንነት የባህሉ ጉዳይ በደንብ ማንሳት እንችላለን። እንዲሁም ደግሞ የገደባኖ ማህበረሰብና እስልምና ምን አይነት ግንኙነት አላቸው፣ እንዲሁም ደግሞ ለቱሪስት የባህል ሀብቱ የታሪክ ሀብቱስ ምን ይመስላል የሚለውን ነገር እንግዲህ በሂደት ያዋቀርን የምናወራ ይሆናል። ይህ የምናወራለት ማህበረሰብ እስኪ እንደው የገደባኖ ጉታዘር ወለኔ ወረዳ እንደ ቶፖግራፊ የት ነው የሚገኘው? አሁን ላይ እንደው ለተመልካቾች እንደ መክፈቻ የት ነው የሚገኘው ይህ ወረዳ ይህ ማህበረሰብ? ይህ ማህበረሰብ አሁን ላይ የሚገኘው በተለይ ወረዳው እስኪ የት? በማዕከላዊ ኢትዮጵያ በጉራጌ ዞን አሁን ገደባኖ ጉታዘር ወለኔ ተብሎ የሚጠራ በጉራጌ ዞን አንዱ ወረዳ ነው። አንድ ራሱን የቻለ ወረዳ ነው። እንዲሁ እንደው ቦታውን ለማያውቅ ሰው አዲስ አበባ ላይ የሆነ ሰው ምሳሌ መነሻችን አዲስ አበባ እናድርግና ከአዲስ አበባ የሄደ ሰው እንደው በአቅጣጫ ለማስረዳት ያክል የት ነው በየት በኩል ነው ከአዲስ አበባ የሚወጣው? የት ቦታ ሲደርስ ነው ደግሞ ወደ ውስጥ የሚገባው የሚለውን ነገር እስኪ እናንሳ። ጥሩ ነው። ጥሩ ሀሳብ ነው። ለአዲስ አበባ ቅርብ የሆነ ወረዳ ነው። ካሉት ከጉራጌ ዞን ወረዳዎች ለአዲስ አበባ ቅርብ የሆነ ወረዳ ነው። ከአዲስ አበባ 117 ኪሎ ሜትር ላይ ነው የሚገኘው። ከአዲስ አበባ ወደ ጅማ ሲኬድ ቱሉ ቦሎ የምትባል ከተማ አለች። ከቱሉ ቦሎ ከተማ 37 ኪሎ ሜትር ርቀት ላይ የሚገኝ ነው። ወደ ምስራቅ ማለት ይቻላል። በምስራቅ በኩል ከቱሉ ቦሎ በበቾ ወረዳ ነው ያለው። ከዛ ቀጥሎ ሰዴን ሶዶ ወረዳ አለች። የዛ ዋና ከተማ አርብጭሉሌ ትባላለች። ከዛ ቀጥሎ ያለው ወረዳ ነው ማለት ነው የገደባኖ ጉታዘር ወለኔ ወረዳ ማለት ነው። እስኪ ስለ ወረዳው እናንሳ። የወረዳው ከተማ ማን ትባላለች? የመሬቷ አቀማመጥ የአየር ጸባዩ ምን ይመስላል? የወረዳው ዋና ከተማ መሀል አምባ ትባላለች። መሀል አምባ የተመሰረተችው በኢህአዴግ ነውና ወረዳው ሁሉንም የአየር ጸባይ የያዘ ነው። ደጋ አለ፣ ወይና ደጋ አለ፣ ቆላ አለ፣ በረሃ የለም። በአጋጣሚ ሆኖ ለምርት ምቹ የሆነ አካባቢ ነው። ቶፖግራፊ በጣም ወጣ ገባ ነው። ቀደምት እነዚህ ማህበረሰቦች የሰፈሩበት ለጦርነት ስትራቴጂ ያው ከኋላ ቀር የጦርነት እንትን ጋር ለጦርነት ለማጥቃትም
ራሳቸውን ለመሸሸግም ከጠላት ለመከላከልም የተመቸ ወረዳ ነው። ውሃ ገብ ነው። የውሃ እጥረት የለው። ውሃዎች አሉ፣ ምንጮች አሉበት፣ ወንዞች አሉ። ለዛ የተመቸ ስለሆነ ይመስለኛል ያ ማህበረሰብ ያንን አካባቢ መርጦ የሰፈረው። የጎረቤት ወረዳዎችን እስኪ እናንሳ። ዞኖች እነማን ወረዳዎች ናቸው የሚያዋስኑት? ጎረቤት ወረዳዎች በኦሮሚያ በኩል ሰዴን ሶዶ ወረዳ ያዋስነዋል። ከደቡብ ደግሞ የቀቤና ወረዳ ከማዕከላዊ ኢትዮጵያ ማለት ነው። አሁን ማዕከላዊ ኢትዮጵያ የድሮ ደቡብ ማለት ነው። የቀቤና ወረዳ ያዋስነዋል። ከሰባት ቤት አካሎች ደግሞ የምሁር አክሊል ወረዳ ያዋስነዋል። በዚህኛው በምስራቅ በኩል የመስቃን ወረዳ ያዋስነዋል። እነዚህ ወረዳዎች ያዋስኑታል በዙሪያ። መርሃባ። ምናልባት እንግዲህ ከጊዜ ወደ ጊዜ ያው የቁጥር ሊጨምር ይችላል እና የማህበረሰቡ ምናልባት አሁን ስታቲስቲክስ ልናይ እንችላለን። ሜቢ ግን ይህ ማህበረሰብ ምናልባት ከዛ ከወረዳ ውጭ የሚኖርባቸው በብዛት ሊኖርባቸው የሚችሉ ቦታዎች የት ሊሆኑ ይችላሉ? በተለይ ከወረዳ ውጭ የሚኖሩ ያለውን አካባቢ ለመጥቀስ ያክል። ከወረዳ ውጭ ያለው በተለይ አዲስ አበባ በብዛት ይኖራል። አጎራባች ለምሳሌ ቱሉ ቦሎ ላይ፣ ወሊሶ ላይ ይኖራሉ፣ ወልቂጤ ይኖራሉ፣ ናዝሬት ይኖራሉ፣ ድሬዳዋ፣ ጅጅጋ ይኖራሉ። በአጠቃላይ በኢትዮጵያ ባሉ ከተሞች ላይ ያው በንግድ ስራ ተሰማርቶ ስለሚኖር ይነስም ይብዛም ቁጥራቸው አነስተኛ የሚሆን በእያንዳንዱ ከተሞች ይኖራሉ። ስለ ባህል ለማውራት ያክል ቡታጅራም አለ። ቡታጅራም ቋንቋ የራሱ ቋንቋ አለው፣ የራሱ ባህል አለው። ማንሳት የምንችለው የራሱ ቋንቋ አለው፣ ባህል አለው። ምንድን ነው የሚባለው ቋንቋው? ቋንቋው ገደባኖ ማህበረሰብ ገደባንኛ ይለዋል። ወለኔ ማህበረሰብ ደግሞ ወለንኛ ይለዋል። ሁለት ማህበረሰቦች ናቸው፣ ወለኔና ገደባኖ የሚባሉ ማህበረሰቦች ናቸው አብረው የሚኖሩበት ማለት ነው። ያው ጉታዘር ወለኔም የሚል ስሙም ላይ ራሱ የተያያዘ ነገር አለ። የተያያዘ ስለሆነ ማለት ነው። ከምን ቋንቋ ጋር ይቀራረባል? ሴሜቲክ ነው። ሴሜቲክ ነው። ከስልጥኛ ቋንቋ ጋር ተቀራራቢነት አለው። ከስልጥኛ ቋንቋ ጋር ተቀራራቢ ቤተሰብ ነው ማለት ይችላል። ኦልሞስት ይግባባሉ ከስልጤ ማህበረሰብ ጋር። መልካም። ይሄ እንግዲህ ማህበረሰቡን እንደው ከማወቅ አንጻር ያነሳቸው ጥያቄዎች ናቸው እንጂ ሌሎች በተለይ እንደ ግንድ የፕሮግራሙ ግንድ ብለን የምናስበው የዚህ ማህበረሰብ ታሪክ ምን ይመስላል የሚል አንዱ ጉዳይ ይሆናል። ሁለተኛ ደግሞ ከእስልምና ጋር ያለውንም ግንኙነት ደግሞ በደንብ እንድናነሳ ነው ዛሬ በተለይ የተገናኘ ነውና የገደባኖ ማህበረሰብ ማንነትና ታሪክን በተመለከተ እንደው ስናነሳ ታሪኩ ምን ይመስላል? እስኪ እንደው ያለፈ ታሪኩ ለሀገር ያደረገው አስተዋጽኦ ምን ይመስላል? ምን ድርሻዎችን ተወጥቶ አልፏል ይህ ማህበረሰብ? እንደው የቀደም ታሪኩ ይህ ማህበረሰብ ያው በተለያየ ጊዜ ነው እዛ አካባቢ የሰፈረው። በ13ኛው፣ በ14ኛው፣ በ15ኛው፣ በ16ኛው ክፍለ ዘመን የሰፈሩ ህዝቦች ናቸው ያሉት። እነዚህ ህዝቦች ከተለያዩ አቅጣጫዎች የመጡ ናቸው። ከሰሜን የመጣ አለ። በአጼ ዘርዓ ያዕቆብ ዘመነ መንግስት ጊዜ ቦታዎቹ ራሱ የሚገለጹበት ያጼ የገባባቸው መንገዶች አሉ። በዛ ዘመን የገቡ ህዝቦች አሉ። ካጎራባች ከኦሮሚያ የገቡ ህዝቦች አሉ። ነባር ህዝቦች አሉ። ከእስልምና ጋር ተያይዞ ደግሞ ከምስራቅ የመጡ ህዝቦች አሉ። አሁን በአብዛኛው ሰፍተው የሚገኙት በስተመጨረሻ አካባቢ የመጡ እስልምናን መሰረት አድርገው የመጡ በሰይድ ከቢር አሚድ አሚርነት የመጡ ህዝቦች ናቸው። እነዚህ ህዝቦች እዛ አካባቢ ከሰፈሩ በኋላ በአካባቢው የእስልምናን ሃይማኖት አስፋፍተዋል። ያው እንደ ሃይማኖታዊ ግዴታቸውን ተወጥተዋል። በወቅቱ የነበሩት ጃሂሎችም የእምነቱን የማይከተሉ የማህበረሰብ ክፍሎች በራሳቸው አካሄድ አስልመዋቸው
ኦሊኖል በሚባል ደረጃ 99% በሚባል ደረጃ እስላም ነው እዛ አካባቢ ያለው ማህበረሰብ ማለት ነው። ስለዚህ የእስልምናን ሃይማኖት ይዘው ነው የመጡት። አሁን ሰፍተው የሚገኙት የነዛ ማህበረሰብ ህዝቦች ናቸው። እነዚህ ህዝቦች የመጡት ከአረብ ነው ይባላል፣ ከአረቢያ ነው ይባላል እና ከባግዳድ ተነሱ ይባላል አፈታሪኩ። ከዛ ሀረር ነው የሰፈሩት። ከሀረር ሽርከ ገደብ የሚባል አርሲ ላይ ሽርከ ገደብ የሚባል ቦታ ላይ አረፉ። ከሽርከ ገደብ ደግሞ 12 ሆነው በሰይድ ከቢር ሐሚድ አሚርነት ከስልጢ አጃልዬ ጋር አንድ ላይ ሆነው ስምሪት ወስደው አሁን ያሉበት ቦታ ላይ ሰፍረው ይገኛሉ ማለት ነው። በጣም ጥሩ። ምናልባት ይሄ ከእስልምና ጋር ያለውን ቁርኝት በደንብ በስፋት እናነሳለን። ምናልባት የእስልምና መገለጫ የሆኑ ነገሮች ማንሳት እንችላለን። የማዕከላቶችን በደንብ ማንሳት እንችላለን ወደ ኋላ ላይ እና ምናልባት እንዳንድ ማህበረሰብ በተለይ ደግሞ የኢትዮጵያ የፖለቲካ ታሪክን ስናጠና በራሱ የራሳቸውን ማንነት አስከብሮ አስጠብቆ ለመቀጠል የሚፈጠሩ ከማዕከላዊ መንግስትም ጋር ግጭቶች ሊኖሩ ይችላሉ ምናምንና ከዚህ ጋር የተያዙ ምናልባት የትግል ታሪኮች ካሉ ማንነቱን ለማስጠበቅ የሄዱባቸው ሂደቶች እንዲሁ መነሳት የሚችሉ ነገሮች ይኖራሉ ወይ? ያ ማህበረሰብ ያው ሃይማኖትን አስጠብቆ ኖሯል። ከዛ ጋር እያያዛል ነገሩ። ምክንያቱም ጠንካሮች ነበሩ ብዬ ገምታለሁ። ሰይድ ከቢር ሐሚድ ብያለሁ። እሳቸው ያው በእምነቱ እውቀቱ የነበራቸው ነበሩ ይባላል። ያው ወልይም እንደነበሩ ነው የሚነገረው። ከዛ ቀጥሎ ደግሞ የበለጠ ደግሞ ሰይድ አሊ ኑር የሚባሉ እሳቸውም እንደዚሁ ከአረብ ነው የተነሱት። ይሄ ገደባ ነው የሚባለው ቀደም ሲል የነበረ ሽርከ ገደብ የሚለው ቀደም ሲል የነበረ ስም ነው ይባላል። ከአረብም ጀምሮ የነበረ ስም ነው ይባላል እና ይሄን ስም ይዘው ነው የመጡት የሚባለው። አሁን ሰይድ አሊ ኑር መጥተው ሰፈሩ ይባላል። ገደባ ነው ውጁባ የሚባል አካባቢ ሰፈሩ። እሳቸው ከሰይድ ከቢር ሐሚድ ቀጥሎ እምነቱን ለማስፋፋት ረጅም ርቀት ተጉዟል። ምናልባት እንደው በሀገር ደረጃ ምናልባት አስተዋጽኦ በማድረግ ሊሆን ይችላል፣ ተጽዕኖ በመፍጠር ሊሆን ይችላል፣ በታሪክ ማንሳት የምንችላቸው ግለሰቦችን ወረዳ ውስጥ ከነበሩ መሻይኮች አሁን የወለኔ ሼህ የሚባሉ ሼህ ዑመር የሚባሉ ሰውዬ ነበሩ ይባላል። እሳቸው በኢትዮጵያ ታሪክ በእስልምና ታሪክ ውስጥ ትልቅ አስተዋጽኦ አድርገዋል ይባላል። እዚህ ለጥያቄ ከጎንደር የተነሳ ሰው እስልምናን ለማጥፋት የተነሳ ሰው እሱን ለመከራከር ከዛ ተነስተው መጥተዋል ይባላል። ከወለኔ ተነስተው ይህም እምነቱን ለማጥፋት የተነሳው ሰው አላህ የታለ እንደዚህ ምናምን የተለያዩ ጥያቄዎች ያነሳል እዚህ አዲስ አበባ ላይ ማለት ነው። ይህንን ሀሳብ የሚመልሰው ደፍሮ የሚመልሰው ይጠፋል። በዛን ሰዓት ከነገር ጋር ግንኙነት የነበረው ነገረ ፈጅ የነበረ ሰው ደበሎ ኦሪቱ የሚባል ሰው ነበር ይባላል። ስለዚህ ይህንን መልስ የሚሰጥ ሰው እኔ ያዘጋጃለሁ ብሎ እኚህን ሰውዬ ከወለኔ የድንቹ ሼህ ይባላሉ። አሁን ጥሩና የሚባል እንትን አላቸው ቁባ አላቸው የራሳቸው። ከዛ ተነስተው መጥተው እዚህ ሰው በተሰበሰበበት አዳራሽ ላይ ያንን ሰውዬ የረቱበት ሂደት አለ ይባላል። ምክንያቱም ጥያቄዎች ተነሱ። ጥያቄዎች ሲነሱ ያንን ጥያቄ እሳቸው በበላይነት አሸንፈዋል። ለምሳሌ ከተነሱት ጥያቄዎች አንዱ አንተ አላህ የት አለ?
ያላህ ስራ ምንድነው ብለው ጠይቀዋቸዋል ይባላል። በዛን ሰዓት እሱ መድረክ ላይ ስለነበረ ያላህን ስራ ለማሳየት ከዛ መድረክ ውረድ ይሉታል። ውረድና ሳይሃለውና እዚህ ጋር ይሉታል። ያላህ ስራ እዚህ ወርደህ ነው ማሳየን፣ ያጠገቤ ስትመጣ ነው ማሳየ ይሉታል። እሱ ደግሞ ከመድረክ ወርዶ ሲመጣ እሳቸው ደግሞ እሱ የተቀመጠበት መድረክ ላይ ሮጠው ይወጣሉ። ያላህ ስራ እንደዚህ ነው። አንዱን ያወጣል፣ አንዱን ያወርዳል። ከዛ እሺና ይልና የምድርን ብርቱ የት ጋር ነው ይሏቸዋል። የምድርን ብርቱ ነው ማየት የምትፈልገው? አዎ የምድርን ብርቱን ካሴ ይዘው ነበር ይባላልና የምድርን ብርቱ እዚህ ጋር ነው ብለው ወቅተው ያሳያሉ ይባላል። ከዛ ለከተ ድረስና የምድርን ብርቱ እዚህ መሆን አለመሆኑ አረጋግጠው ይሉታል። ስለዚህ ለክቶ መድረስ ስለማይችል ኦልሬዲ ረተውታል ይባላል። በዛ ያላህ መኖር እንዴት ነው የሚታወቀው ብሎ ወተት አምጣና ያላህ መኖር አሳይሃለሁ ብለውታልና ያላህ መኖር ወተትና ውሃውን ለይ እስኪ ለይ ያላህ መኖርን አሳይሃለሁ። ስለዚህ በዛ መልኩ በወቅቱ የተሰበሰበውን ህዝብ አስደምመው የእስልምናን የበላይነት አጎናጽፏል ይባላል። በዛ መድረክ ላይ በዛ መድረክ እንደውም ሰው የኔ ናቸው ብሎ ሰርቆ ወስዷቸዋል ይባላል ሰውየውን። ስለዚህ ትልቅ አስተዋጽኦ አድርገዋል። ከዛ ሌላ የቃጥባሬ ሼህ ታሪክ ምናልባት ታወቁት ይሆናል። የቃጥባሬ ሼህ እዛ ገደባኖ ነው ቁርአን የጀመሩት። አባከና ሼህ ላይ ነው ቁርአን የጀመሩት። እዛ ነው ቁርአን ጀምረው በተወሰነ መልኩ አስኪደው ወደ ሌሎች መሻይኮች ጋር የሄዱት። ጅምሩ ከገደባኖ ነው። ሌሎች መሻይኮችም ለምሳሌ ሼህ መሐመድ የሚባሉ አሉ። እሳቸውም ትልቅ አሊም የነበሩ ናቸውና እስልምናና አሁን ያው ቀዲሞቹ ከያዙት እስልምና እየመጣ ሲሄድ ትንሽ ያው የእስልምና ህግጋቶቹ ላይ ያው ክፍተትም ስለነበረ እሳቸው ደግሞ ይበልጥ አሁን ላለው እዛ ወረዳ ላይ ላለው እምነት የበለጠ መሰረት የጣሉ ናቸው። ሼህ መሐመድ ይባላሉ፣ ከብሪ ሜዴ ሼህ ይባላሉና እሳቸው ደግሞ ከፍተኛ እምነቱ በማህበረሰብ ውስጥ እንዲስፋፋ ከፍተኛ ስራ የሰሩ ናቸው። በጣም ጥሩ። ምናልባት እንደዚህ አይነት ፕሮግራሞች አሁን ምንድነው የሚጠቅመው? እንዳጠቃላይ ኢትዮጵያ ትልቅ ታሪክ ያላት ሀገር ናት። ሁሉም ያው እንግዲህ የሀገረ መንግስት ግንባታ ላይ ሁሉም አስተዋጽኦ ይኖራልና ሁሉም ማህበረሰብ ምናልባት ታሪኩን ቢያወጣ ለሀገር ያበረከተውን አስተዋጽኦ የራሱ ፍልስፍናዎች የመኖር ፍልስፍናዎች አሉ እና እዚህ ምድር ላይ ሲኖር ያንን ለማስተዋወቅ አንዱ የተዘጋጀ ፕሮግራም እንደመሆኑ ይሄኛው ከአሁን በፊት የሚሰራራቸው በርካታ ፕሮግራሞች አሉና ምናልባት ከአፍታ ቆይታ በኋላ ተመልሰን ስንመጣ እንዲሁ ቅድም ያነሳናቸው በታሪክ መጠቀስ የሚችሉ የዛ ማህበረሰብ ግለሰቦችን በደንብ የምናነሳ ይሆናል። ተመልካቾቻችን ከታሪክ ማህደር ፕሮግራማችን ነው የተከታተላችሁ የምትገኙት። ከአፍታ ቆይታ በኋላ ተመልሰን እንመጣለን። በያላችሁበት መልካም ቆይታ ሆንላችሁ። ተመልሰን መጥተናል። ተመልካቾቻችን ከታሪክ ማህደር ፕሮግራማችን ነው የተከታተላችሁ የምትገኙት። በዛሬው ፕሮግራማችን የገደባኖ ማህበረሰብን ታሪክ፣ ባህል፣ ወግ በተመለከተ ነው እየተወያየን የሚገኘው። የገደባኖ ጉታዘር ወለኔ ወረዳ የቀድሞ አስተዳደር ከነበረ እንዲሁም ደግሞ በትምህርቱ ሴክተር ላይ በትምህርት ሙያ ላይ ረጅም ዓመት ካገለገለ እንግዳዬ ጋር ነው ዛሬ ከአቶ አብራር መውደድ ጋር ነው ቆይታ እያደረግን ያለ ነው። ቀድመን እንግዲህ አካባቢውን የት ይገኛል የሚለውን ነገር ለማስተዋወቅ ሞክረን ነበረ። በጣም ቅርብ የሚባል ጉራጌ ዞን ውስጥ ካሉ ወረዳዎች ውስጥ ቅርብ መሆኑን አይተናል። ማን ወረዳዎች ደግሞ እንደሚያዋስኑትም አንስተን ነበር። ከዛ በኋላ የቀድሞ ታሪኮችን በሆነ መልኩ ስናነሳ ነበርና ገደባኖ ማህበረሰብ እኔም በሆነ መልኩ አውቃቸዋለሁ። የዛው የማህበረሰቡ ተወላጅ የሆኑ ወይ ደግሞ የዛው አባል ሆነው እዚሁ አዲስ አበባ ተወልደው ያደጉ
ማቃቸዋሉና በሆነ በንግድ በኩል ስማቸው በጣም ይጠራል። እዚሁ መርካቶ አካባቢ አዲስ አበባ ላይ በንግድ ላይ በጣም ጉልህ ሚና ያላቸው ሰዎች እንዳሉ እኔ የማውቀው ነገር አለና ቅድም ስታነሳ ነበር አዳማ፣ ጅጅጋ፣ ድሬዳዋ የመሳሰሉ እዛው ወደ ቡታጅራ አዲስ አበባ ላይ ምናምን ስታነሳልኝ ነበርና ይህ ማህበረሰብ በተለይ አሁን ላይ ያለው ማህበረሰብ ተጽዕኖ ምን ይመስላል? እስኪ በፕሮፌሽናል በሆነ ስራዎች ላይ በንግዱ ላይ ምን አስተዋጽኦ እያደረገ ነው የዚህ ማህበረሰብ አባላት? የዚህ ማህበረሰብ አባላት ያው ለከተማ ለአዲስ አበባም ቅርብ ስለሆነ ወደ ሌሎች ከተማዎችም ለመሄድ ያው የህብረተሰቡ ንቃተ ህሊና ትንሽ ነቃ ያለም ስለሆነ ከዛ ከገጠር ወጥቶ ከተማ ይመጣል። ከተማ ከመጣ በኋላ ሰክሲድ ያደርጋል። ያው በባህሪም ሊሆን ይችላል እና ሰክሲድ ያደርጋል። ያው ለመምጣቱ መነሻዎቹ ቀደምቶቹ ናቸው። ቀደምት የመጡት ባለሀብት የሆኑት ግለሰቦች ሌላው እንዲመጣ አብነት ሆነውታል። ለምሳሌ ቀደምት ከመጡት ወደ ከተማ መጥተው የተሳካላቸው ሀጂ ለገሰ ሸረፋ የሚባሉ አሉ። መርካቶ ላይ ትልቅ ህንጻ ያላቸው እሳቸው፣ አህመድ አብድሽኩር የሚባሉ አሉ። አሁን ልጃቸው ጀማል አህመድ ይባላል፣ የሚድሮክ ስራ አስኪያጅ። እነዚህ ግለሰቦች በወቅቱ በኃይለ ሥላሴ ዘመነ መንግስት ያው ባለሀብት የነበሩ ናቸው። ሌሎቹም ለምሳሌ የዳለት ሼህ የሚባሉ አሉ፣ ያሚ ሼህም ይባላሉ። እዛው መርካቶ ተክለ ሃይማኖት አካባቢ መድረሳ የነበራቸው እሳቸውም ቁርአን ያቀሩ ስለነበረ ማህበረሰቡ ቁርአንም ሊቀራ እሳቸው ጋር ይመጣል። ከላይ ወጣት የሆነው ማህበረሰብ ማለት ነው። ያው ወጣቱ እዛው እየቀራ እያለ መፋቂያ ጀብሎ ምናምን እያለ እየሞከረ ከዛ ነው መነሻው። የከተማ ላይ ሰክሲድ የማድረግ መነሻው ከዛ ነው የሚል ነው። አሁንም ያሉት ታሪኮች የሚያወሱት እነሱ ናቸው። ምክንያቱም የነበሩ ሰዎች አሁንም ያሉ አሉ። በወቅቱ የነበሩ ሰዎች እዚህ መነሻቸው እንደዛ ሆነው አሁን አንዳንዶቹ ደግሞ አረብ ቤትም ቀደም ሲል አዲስ አበባ ላይ አረቦች ነበሩ። ከአረቦች ጋርም እየሰሩ ያው ንግዱን እየተማሩ ያለበት ሂደት እንደነበረና ያንን መነሻ አድርገው ያው ውጤታማ የሆኑበት ሂደት እንዳለ ነው ታሪኩ የሚያሳየው። በጣም ጥሩ። ምናልባት ቅድም ለማንሳት ሞክረን ነበርና ከእስልምናው ጋር የተያያዙትን ማስፋት በደንብ እንችላለን። በተለይ አሁን የእውቀት ማዕከላቶች እዛው ዋና ከተማውም ውስጥ ማየት የምንችላቸው ማውራት የምንችልባቸው የእውቀት ማዕከላቶች አሉ። እዛም ላይ መጥቀስ የምንችላቸው ሰዎች ይኖራሉና ሜቢ ግን በተለይ ይሄ ማህበረሰብን ከማዋቀር አንጻር አብሮ አንድነቱን ጠብቆ እንዲሄድ ከማድረግ አንጻር ማንሳት የምንችላቸው ግለሰቦች ይኖራሉ። በተለይ ከእስልምናው ጋር ቀጥታ ግንኙነት ላይኖራቸው ይችላል። ግን ሜቢ እንደው ለሀገር እነዚህ ሰዎች የምናነሳ አስተዋጽኦቸው እንዲህ ነው ብለን ማንሳት የምንችላቸው ግለሰቦች ካሉ በዘመኑ ከነበሩ ሰዎች ውስጥ አሁን እነዚህ እኔ በሶስት ከፍዬ አያቸዋለሁና በአፄው ዘመነ መንግስት፣ ከዛ በደርግና እንደገና ኢህአዴግም አሁን በብልጽግና እያልክ እንትን ስትላቸው አሁን በአፄው ዘመነ መንግስት ያ ወረዳ እንዲዋቀር የተወሰነ አስተዋጽኦ ያደረጉ ከአፄው ከስርዓቱ ጋር ተያያዥነት የነበራቸው ሰዎች አሉ። በሌላ በራሳቸው ደግሞ ማህበረሰቡን እንወክላለን ብለው ደግሞ የሚንቀሳቀሱ የማህበረሰብ መሪዎች አሉ። በአፄው ስርዓት ያ ወረዳ እንዲመሰረት መሰረት ከጣሉት ምንም እንኳን ከእስልምና ጋር ግንኙነት ባይኖራቸውም ልዕልት ወለተ ስላሴ የሚባሉ ሴትዮ ነበሩ።
በአጼ ምኒልክ ነው የተሾሙት። እዛ ወረዳ ላይ ተሰይመው ነው እዛ ወረዳ ኮኪር ገደባ ነው የሚባለውን ማህበረሰብ ሲያስተዳድሩ የነበሩት ማለት ነው። አሁን ኮኪር ገደባ ነው የሚባለው ማህበረሰብ እንዲዋቀር የራሳቸውን አስተዋጽኦ አድርገዋል። በምን መልኩ ማንሳት እንችላለን? እስኪ ስማቸው ይጠቀሳል። ከአሁን በፊትም አንድ የመድረክ እንትን ላይ ሰምቻለሁ ይሄን ጉዳይ። እሳቸው አሁን ቀደም ሲል ባንቱ የሚባል አካባቢ ነበር እንትን የሰፈሩት ማለት ነው። መርጠው መጥተው አሁን ገደባ ነው የሚባለው አካባቢ ጉራንዳ የሚባል አካባቢ ነው የሰፈሩት። እዛ ሰፍረው የወረዳ ጽህፈት ቤታቸው ማዕከላቸውን እዛ አደረጉ። አሁን መሀል አምባ የምትባለው ከተማ ስያሜው የሰጡት እሳቸው ናቸው። ምክንያቱም ወደታች አሁን ኮኪር የሚባለው ቦታ ወይም ጉራንዳ የሚባለው ቦታ ትንሽ ኮረብታ ነገር ነውና ከዛ ኮረብታ ተነስተው ወደ ታች ሲወርዱ የሚያርፉበት ቦታ ነው መሀል አምባዬ ብለው ማለት ነው የሰየሙት። ከዛ ወርደውም ሲመለሱ እዛ ያርፉ ነበር ይባላል። ያው አፈታሪኩ እንደዛ ነው የሚያወራ። ከዛ ያ ወረዳ እንደዚህ በዘመናዊ መልኩ እንዲዋቀር የራሳቸውን አስተዋጽኦ አድርገዋል። ከዛ ሌላ ደግሞ ሌሎች አሉ ማህበረሰቡን ወክለው ብዙ በአካባቢው ይደርሳል። ወለቴ የሚለው ስም ግን ወለተ ስላሴ ሸገር ሲቲ ጋር ያለው ወለቴ ጋር ነው እንዳይቀርብ ሊሆን ይችላል። ምክንያቱም እሳቸው አሁን ታሪኩ ስንሰማ በአድዋ ጦርነት ማለት ነው ቤተሰቦቻቸውና አባታቸውን ተከትለው የዘመቱ ናቸው። የዘመቱ ናቸው። በጣሊያን ተማርከው ተወስደው ነበር። የምርኮኛ ልውውጥ ሲደረግ ከአጼ ምኒልክ ጋራ እሳቸው ከጣሊያን ምርኮኛ ጋራ የተመለሱ ናቸው። በዝርያ ኦሮሞ ናቸው። በእናታቸው በኩል ግን ገደባኑ ናቸው እና ተመለሱ። ቤተ መንግስት ለተወሰነ ጊዜ ቁጭ ብለዋል። ያ ቤተ መንግስት መቀመጣቸው ያው ምቾት ስላልሰጠ ያው ግዞት ሰጥተዋቸው ግዛት ሰጥተዋቸው በመረጡበት እንዲሰፍሩ ተደረገ። የመረጡት ደግሞ ያው ያን አካባቢ ሆነና እዛው መጥተው ሰፈሩ ይባላል። ስለዚህ ያው አካባቢውን ማስተዳደር ያስተዳድሩ ነበር እስከ ደርግ መግቢያ ድረስ ማለት ነው ያስተዳድሩ ነበር። በሌላ መልኩ ደግሞ አንገዛም የሚሉ ወገኖችም ነበሩ። ከዛ ማህበረሰብ ውስጥ አንገዛም ብለው ሲከራከሩ ሲካሰሱ የነበሩ የህብረተሰብ አባሎች ነበሩ። አንድም ሲያሳምጹ ይሄ ማህበረሰብ ያው ሴት እንደመሆናቸው ላንቺ መገዛት የለበትም፣ የኛ የገደባኑ ማህበረሰብ ላንቺ መገዛት የለበትም ብሎ የሚከራከሩና ብዙ ጊዜ እስር ቤት የገቡ ግለሰቦችም አሉ። ከነዛ ግለሰቦች የሚጠቀስ አንድ ዩሱፍ የፉጋር የሚባል ሰው የሚጠቀስ ነው። በጎሳ የእናታቸው ጎሳ ነው፣ ገደባኑ ነው። በጎሳ አንድ ናቸው። ጎሳህን ትቼልሃለሁ ልቀቀኝ ቢሉትም በፍጹም ሊተው አልቻለምና ያው ወሊሶም ወስደው አሳስረውታል። በጣም ያው እንትን አላለም፣ እጅም ሊሰጥ አልቻለምና እስከ ኃይለ ሥላሴ ዙፋን ደርሰዋል። ኃይለ ሥላሴ ዙፋን ችሎት ደርሶ ያው የመከራከር አቅም ስለነበረው የመናገርም አማርኛን የማወቅ ችግር ስላልነበረበት ተከራክሮ ኃይለ ሥላሴም ያው ፍትህ ለመስጠት ያው በደረሱበት ጊዜ ማለት ነው። እሳቸው ልዕልት ወለተ ስላሴ የነበሩት በምኒልክ ነው አይደል? እሳቸው ብዙ ጊዜ እንትን ካሉ በኋላ እሳቸው ሲሞቱ ለቤተሰብ ነው ያወረሱት። ለወይዘሮ አየለች የሚባሉ ሴትዮ ነው ያወረሱት። እሳቸውም ያንን ተረክበው ሲያስተዳድሩ ነበር። ይህን ሰውዬ ደግሞ ለመገዛት ፈቃደኛ አልነበረም። ገደባኑ እንዴት ለእናንተ ይገዛል? ያው
ስርዓቱ የነበረው ያደርገ የነበረውን ተጽዕኖ ሁሉም የሚረዳው ነው። ያው በወቅቱ ማህበረሰቡ ለዛፍበት ምናምን እንደዚህ ብዙ ነገር ያው ተጽዕኖ አለ እንትን አለው የእምነትም ተጽዕኖ አለ። ክርስቲያን ናቸው እነሱ። ከዛ ባሻገር ደግሞ ያው ማህበረሰቡ አገልጋይ ነው እንዲሆን የተደረገው። የባህል እምነትም ደግሞ ያው የተቀላቀለበትም ይሆናል ነው። ስለዚህ እንደዚህ አይነት ነገር ማህበረሰባችን መቀበል የለበትም የሚል አስተሳሰብ ነበረው። በአካልም ሄዶ ይሞግት ነበር። አልፎ ተርፎ ደግሞ ሌሎች የበላይ አካሎች ጋር ሄዶ የመካሰስ ሂደት ነበረው። እስከ ኃይለ ሥላሴ ዙፋን ችሎት ደርሷል ይባላል። ከዛ እሱ የቀሰቀሰው ማህበረሰብ እንዳለ ሽማግሌዎች ተውጣተው ይባላል በዛን ጊዜ ማለት ነው። ደርግ ከመግባቱ በፊት ኃይለ ሥላሴ እያሉ ጋቢ ለብሰው መጥተው ኃይለ ሥላሴ መኪና ነበራቸው። ከቤተ መንግስት ሲወጡ ሰዎቹ ጋቢ አንጥፈው ተበድለናል ያሉበት ሂደት ነበረ። ያው ነጭ ጋቢ ነው የተነጠፈው፣ ሽማግሌዎች ናቸው። ስለዚህ ኃይለ ሥላሴ ደግሞ ያንን ረግጠው መሄድ አልፈለጉም። ስለዚህ ምንድነው ይሄን ማህበረሰብ አንሱልኝና ችግሩ ምን እንደሆነ እንጠይቀው ብለዋል። ችግሩ ተጠይቆ እንደዚህ አየለች ወይዘሮ አየለች በድለናለች። ምናልባት ይህንን ጉዳይ ሳስበው ታሪኩም ምናልባት እየሰፋ የሚሄድ ይመስለኛልና ልቋጫው ነው። ኦኬ እሺ፣ ልቋጫው ነውና ያ እነዛ ሽማግሌዎች የመጡበት ነገር ኦልሬዲ ፋይዳ አግኝተዋል። አፄ ኃይለ ሥላሴ እነዚህ ሽማግሌዎች ተበድላቸዋል፣ አዎ እኔ ምሬያቸዋለሁ አሏቸው። ከዛም በኋላ አልገበሩም። አሁን በኢትዮጵያ ታሪክ ውስጥ ያልተጻፈላቸው ናቸው እነዚህ። ምክንያቱም በአፄው ጭቆና ነፃ የወጡ የመጀመሪያ ግንባር ቀደም ማህበረሰቦች ናቸው። በጣም አሪፍ። ለዛ ነው ይሄኛውን በደንብ የምናወራው፣ በጣም ኢንተረስቲንግ ስለሆነ ነው። እናሳድረውና ሳምንት በክፍል 2 በደንብ ብናወራ ደስ ይለኛል። የገደማ ነው ማህበረሰብ እንግዲህ ቅድም እንዳነሳ ነው እንዲህ አይነት ፕሮግራሞች መዘጋጀታቸው ምንድነው የራሱ የሆነ አሁን ይሄ በጣም ጎልደን የሆነ እንትን አጋጣሚ ነውና እነዚህ አይነት ነገሮችን ብናነሳቸው በሚል የተዘጋጀም እንደመሆኑ ፕሮግራሙ እናሳድረውና በተለይ የገደማ ነው ማህበረሰብ የኃይለ ሥላሴ ላይ ያሳለፋቸው እንትኖች ሂደቶች ይኖራሉ፣ ደርግ ከዛ በኋላ በኢህአዴግና አሁን ላይ ያለውን ደግሞ ምን ይመስላል የሚለውን ነገር በስፋት እናወራለን። አቶ አብራር መውደድ ዛሬ እንግዲህ አብረን ስለነበር ከልብ አመሰግናለሁ። እኔም አመሰግናለሁ። ተመልካቾቻችን እናንተም አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። በገደማ ነው ማህበረሰብ ባህል፣ ታሪክ፣ ወግ ላይ የጀመርነው ሀሳብ አልተቋጨም። ሳምንት በክፍል 2 እንገናኛለን። በድጋሚ አብራችሁን ስለነበራችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።